ሐማስ የሰላም ሐሳቡን ካልተቀበለ እስራኤል ቀሪውን ስራ ለራስ የተውት እኔው እንደጀመርኩት ጨርሰዋለሁ ብላለች። But if Hamas rejects your plan, Mr. President, or if they supposedly accept it and then basically do everything to counter it, then Israel will finish the job by itself. አሁን የሐማስ ምላሽ እየተጠበቀ ነው። If accepted by Hamas, this proposal calls for the release of all remaining hostages immediately, but in no case more than 72 hours. ለሁለት ዓመታት ያህል ባልተቋረጠ ጦርነትና በእስራኤል መጠነ ሰፊ ጥቃት ውስጥ ያለችው ጋዛ መፍትሄ ያስገኝላታል የተባለው አዲስ የሰላም እቅድ ይፋ የተደረገላት መሆኑ ተመልክቷል። ይሄው አዲሱ የሰላም እቅድ ይፋ የሆነው በፕሬዝዳንት ዶናልድ ትራምፕ እና በጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። ለተባበሩት መንግስታት 80ኛው ጠቅላላ ጉባኤ ወደ ኒውዮርክ ያመሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚሁ በጋዛ ጉዳይ ከፕሬዝዳንት ትራምፕ ጋር ሲመክሩ ከርመው በመጨረሻ በአዲስ ፕላን ብቅ ብለዋል። ሁለቱም መሪዎች በጋራ ሆነው ጋዜጣዊ መግለጫን በመስጠትም ይሄው ባለ 20 ነጥብ የጋዛ የሰላም እቅድ ምን እንደሚመስልም ይፋ አድርገዋል። በእርግጥ ይህ የሰላም እቅድ የጋዛውያንን ስቃይ እንዲያበቃ ያደርገው ይሆን ወይስ ነገሮች መልሰውና መላልሰው በአዙሪት መልኩ ይቀጥሉ ይሆን የሚለው ጉዳይ በሂደት የሚታይ ይሆናል እየተባለም ይገኛል። በዚህ የሰላም እቅድ ውስጥ ሐማስ ቦታ የለህም፣ ያለህ እድል ራስህን ማማሟትና በግለሰብ ደረጃ ተበታትነህ እጅ መስጠት ነው ተብሏል። ለሐማስ ከባድ መርዶ ሆኗል። ሐማስ ይህንኑ የሰላም እቅድ የመቀበልና ያለመቀበል ጉዳይን በተመለከተ በሰዓታት የተገደበ ገደብ ተቀምጦለታል። ምላሹ በአፋጣኝ እየተጠበቀም ይገኛል። ሐማስ በዚህ ሂደት ውስጥ የታገቱ እስራኤላውያንን ከመልቀቅ ውጪ ምንም አይነት ሚና አልተሰጠውም። የሱ ተዋጊዎችም እጅ ከሰጡ ምህረት ይደረግላቸዋል ተብሏል። ሐማስ በ72 ሰዓታት ውስጥ 20 እስራኤላውያን ታጋቾችንና የሞቱ ታጋቾችን አስክሬን እንዲያስረክብ ምክረ ሐሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች ከእስር የሚለቀቁ ይሆናል። ጋዛን ለዓመታት ያስተዳደረው ሐማስ ነው። ሐማስና ጋዛ የአንድ ሳንቲም ሁለት ገጽታ ያላቸው አካላት ሆነው ቆይተዋል። ሆኖም ሐማስ ጋዛን ተገን አድርጎ በተደጋጋሚ እስራኤል ላይ ጥቃቶችን መሰንዘሩ ግን እሱና ጋዛውያንን ከባድ ዋጋ አስከፍሏል። በዚህም እስራኤል ከሐማስ ጋር ድርድር የማደርግበት አንዳች አይነት እድል የለም በማለት ፋይሉን ከዘጋቸው አላደር ብላለች። እናም የአሁኑ የትራምፕ የሰላም እቅድም ቢሆን ከጋዛ ጋር በተያያዘ ሐማስን የለህበትም ብሎታል። ሐማስ ራሱን ከማክሰሙ በፊት የተጣሉበት ግዴታዎች አሉ። እነዚህም ግዴታዎች በዚሁ የትራምፕ ባለ 20 ነጥብ የሰላም እቅድ ውስጥ የተቀመጡ ናቸው። የመጀመሪያው ይህንኑ የሰላም እቅድ ያለ አንዳች ማቅማማት ባለበት መቀበል ሲሆን ይህንኑ ተከትሎም በህይወት የእስራኤል ታጋቾችን እንደዚሁም የተገደሉትን ደግሞ አስክሬናቸውን ለእስራኤል መንግስት ማስረከብ ነው። በመጨረሻም ራስን የማክሰም ግዴታ የተጣለበት ሐማስ በዚሁ የሰላም እቅድ ዙሪያ የመጨረሻ አቋሙን ለማሳወቅ 72 ሰዓታት ተሰጥተውታል። በእነዚህ ሰዓታት ውስጥ የሚሰጥ ምላሽ ከሌለ ነገሮች ከቀደመውን በባሰ ከፍ ሆነው ይቀጥላሉም ተብሏል። ሁለቱ የፍልስጤም ግዛቶች በሁለት አካላት ሲተዳደሩ ቆይተዋል። ዌስት ባንክ ፓለስታይን አውቶሪቲ በሚባለው አካል ስትተዳደር፣ ጋዛን ሲያስተዳድር የቆየው ደግሞ ሐማስ ነው። በዚሁ የትራምፕ እቅድ መሰረት ጋዛን፣ ሐማስን እንደዚሁም ፓለስታይን አውቶሪቲም ጭምር አያስተዳድሩትም ተብሏል። በአሁኑ ሰዓት በጋዛ በጥልቀት ገብቶ የሚገኘውም የእስራኤል ጦር ጋዛን ለቆ የሚወጣ መሆኑም ተመልክቷል። መቼ የሚለው ግን በጊዜ ሰሌዳ አልተቀመጠም። ጥያቄው እነዚህ ሁለት አካላት ማለትም ሐማስና ፓለስታይን አውቶሪቲ ጋዛን ካላስተዳደሩ ማን ሊያስተዳድር ነው የሚለው ነው። የተሰጠው ምላሽ ጋዛ ለጊዜው ከተለያዩ የሙያ ዘርፍ በተውጣጡ ምሁራን ወይም ቴክኖክራት እንድትመራ ይደረጋል የሚለው ነው ይታያል። እነዚህ ግለሰቦች ከተለያዩ አካላት የሚመጡ ናቸውም ተብሏል። በዓለም ባንክ በኩል አስፈላጊውን ስልጠና በመውሰድ ወደ ስራ የሚገቡ ናቸውም ተብሏል። የአስተዳደሩን ስራ ይኸው አካል ሲሰራ፣ ሰላም የማስከበሩን ተግባር ደግሞ ዓለም አቀፍ ጊዜያዊ አረጋጊ ቴምፖራሪ ኢንተርናሽናል ስታቢላይዜሽን የተባለ አካል ይወጣዋል ተብሏል። ባጭሩ ከተለያዩ ሀገራት የሚውጣጣ የሰላም አስከባሪ አይነት ይዘት ያለው ኃይል ወደ ጋዛ ይገባል ማለት ነው። በዚህ ረገድ የአረብ ሀገራት ወታደሮች ተሳትፎ የሚያደርጉ መሆኑን የሚያመለክቱ መረጃዎች እየወጡም ይገኛሉ። ይህ የትራምፕ የሰላም እቅድ ይፋ እንደሆነም በርካታ የአረብ ሀገራት ድጋፋቸውን ሰጥተውታል የሚሉ መረጃዎች እየወጡ ይገኛሉ። Mr. Trump said those Arab leaders had already backed the blueprint. ሐማስ ራሱን ካከሰመ በፕሬዝዳንት ዶናልድ ትራምፕ እና የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር በበላይነት የሚቆጣጠሩት የሰላም ቦርድ ወይም
ቦርድ ኦፍ ፒስ የተባለ አካል ሂደቱን በበላይነት የመከታተሉን ኃላፊነትም ይወስዳል ተብሏል። Donald Trump's plan would appoint a board of peace chaired by the president as an oversight body led by a committee that does include former Prime Minister Tony Blair. የቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌርም በትራምፕ በኩል የቀረበልኝን ይህንኑ ኃላፊነት ተቀብያለሁ ሲሉም በማህበራዊ ትስስር ገጾቻቸው ላይ ባሰፈሩት መልእክታቸው ገልጸዋል። ጥያቄው ሐማስ የለህበትም የተባለውን የሰላም እቅድ አልቀበለውም ካለስ የሚለው ነው። በዚያው በአሜሪካ የሚገኙ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የትራምፕን የሰላም እቅድ እስራኤል ተቀብለዋለች ሲሉ አስታውቀዋል። This we begin at the White House. That is where Israel's Prime Minister Benjamin Netanyahu has said he supports a peace plan proposed by US President Trump to end the war in Gaza between his country and Hamas. መረጃዎች የሚያመለክቱት በዚሁ ጉዳይ ላይ በጥብቅ ሲሰሩ የነበሩት በርካታ የአረብና ሙስሊም ሀገራት ጭምር ይህንኑ የትራምፕን የሰላም እቅድ የተቀበሉት መሆናቸውን ነው። በርካቶቹም ይሁንታቸውን ገልጸዋል። ሐማስ እቅዱን ለመቀበል የ72 ሰዓታት ጊዜ የተሰጠው ሲሆን አልቀበለውም ካለ ስለሚለው ጥያቄ እስራኤሉ ጠቅላይ ሚኒስትር በሰጡት ምላሽ ሐማስ ካልተቀበለው ስራችንን በጀመርንበት መንገድ እንጨርሰዋለን። ሂደቱ በቀላሉ መንገድ ሊከወን ወይም በከበደ መልኩም ሊሆን ይችላል። የኛ ምርጫ ነገሮች በቀላሉ እንዲያልቁ ነው። በአጭሩ ግን የጀመርነውን ስራ በራሳችን መንገድ እንደምንጨርሰው ማስታወቅ ወዳለው ሲሉም ኔታንያሁ ከፕሬዝዳንት ትራምፕ ጎን ቆመው በሰጡት መግለጫ አስታውቀዋል። But if Hamas rejects your plan, Mr. President, or if they supposedly accept it and then basically do everything to counter it, then Israel will finish the job by itself. ሐማስ እስካሁን ባለው ሁኔታ ይህንኑ የሰላም እቅድ የተባለውን በተመለከተ ቁጭ ብዬ እየተመለከትኩት ነው ከማለት ውጭ ቀበለዋለሁ አልቀበለውም የሚል ቁርጥ ያለ ምላሽን የሰጠበት ሁኔታ አልታየም። ፓለስታይን ኦቶሪቲ የተባለው ከፊል የፍልስጤምን ክፍል የሚያስተዳድረው አካል የቀረበውን ሐሳብ ተቀብየዋለሁ ሲል ስምምነቱን እንደገለጸ የአልጀዚራ ዘገባ አመልክቷል። መረጃዎች የሚያመለክቱት ይሄው አዲሱ የትራምፕ የሰላም እቅድ በአረብና ሙስሊም ሀገራት እንደዚሁም በአውሮፓውያኑ ተቀባይነት ያገኘ መሆኑን ነው። ትራምፕ ከዚሁ የእሳቸው የሰላም እቅድ ጋር በተያያዘ ሰነዱ ይፋ የሆነበትን ዕለት ጠቅሰው ታሪካዊ የሰላም ቀን ወይም ሂስቶሪክ ዴይ ፎር ፒስ ብለውታል። በዚሁ የሰላም እቅድ ላይ እቅዱ በፕሬዝዳንት ዶናልድ ትራምፕና በጠቅላይ ሚኒስትር ቤንያሚን ኔታንያሁ በኩል ይፋ ከመደረጉ ውጪ የጉዳዩ ከፊል ባለድርሻ ፍልስጤም ከመሆኑ አንጻር አንድም አካል እንዲሳተፍ አለመደረጉም ጥያቄዎችን እያስነሳ ይገኛል። ያም ሆኖ ትራምፕ የቀረበው የሰላም ሐሳብ ጥንቅቅ ብሎ ያለቀለት አይደለም፣ ተጨማሪ በሂደት እየታዩ የሚስተካከሉ ካሉም እያስተካከልናቸው እንሄዳለን ሲሉም አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ዛሬም ድረስ ጠበቅ አድርገው የያዙት ነጥብ ሐማስ እስራኤል ላይ ጥቃት የከፈተባትን ኦክቶበር 7 2023 ሆኗል። በጋዜጣዊ መግለጫቸው ያቺን ቀን እየደጋገሙ ሲያነሱም ተሰምተዋል። ከዚህ ውጭም እስራኤል ክፉኛ በተወገዘችበት የኳታር የአየር ጥቃት ዙሪያም ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ይቅርታ የጠየቁበት ሁኔታም ታይቷል። ኔታንያሁ የኳታርን ሉዓላዊነት በመጣስ ስለፈጸመችው ድርጊት የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒን ይቅርታ ጠይቀዋል። እስራኤል ዳግም እንደዚህ አይነት ጥቃት አትፈጽምም ሲሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተናግረዋል። ኳታርም ይቅርታውን ተቀብየዋለሁ ማለቷን ዘገባዎች እያመለከቱ ነው። በዚሁ ፕሬዝዳንት ትራምፕ ባቀረቡት ጋዛን የተመለከተ የሰላም እቅድ ወይም ፒስ ፕሮፖዛል ዙሪያ ከሚነሱት ጠበቅ ያሉ ትችቶች ዙሪያ አንደኛው ጋዛን ከቀሪ ፍልስጤም ክፍል የተለየች አንድ ብቻዋን የቆመች አካል አድርጎ ይቆጥራል የሚለው ነው። ለአካባቢው ዘለቄታዊ ሰላም ችግሩ ሊፈታ የሚገባው በአጠቃላይ ፍልስጤምን በተመለከተ ነው። ጋዛ አንዷ የፍልስጤም ግዛት ክፍል እንጂ በራሷ ብቻዋን የምትቆም አካል ወይም ግዛት አይደለችም። አሁን ባለው ተጨባጭ ሁኔታ ፍልስጤም ማለት ዌስት ባንክና ጋዛ ተደምረው ማለት ነው። በዌስት ባንክና ጋዛ መካከል እስራኤል ግዛትን በማስፋቷ ሁለቱ ግዛቶች የተነጣጠሉ መሆን ግድ ብሏቸዋል። ሁለቱ ግዛቶች ተገናኝተው ወደ አንድ ፍልስጤም ወደ ተባለች ሉዓላዊት ሀገር ለመለወጥ በመሃል ያለው በእስራኤል የተያዘው ግዛት መለቀቅ ይኖርበታል። በአብዛኛው የዓለም ክፍል ተቀባይነትን ያገኘው የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን የሚባለው የቀደመ ስምምነት የሚለው ይሄንኑ ነው። ከሰሞኑ የተባበሩት መንግስታት ጠቅላላ ጉባኤ ተሰብስበው እጅ በማውጣት እጅግ ከፍተኛ በተባለ የድምጽ ብልጫ ውሳኔ ያሳለፈበትም ይሄው ያገኘው የሁለት ሀገራት መፍትሄ ወይም ቱ ስቴት ሶሉሽን የተባለው የቀደመው ስምምነት ነው። የኔታንያሁ መንግስት ይህንን የቀደመ ስምምነት ማየትም መስማትም አይፈልግም። አሁን በትራምፕ ይፋ የሆነው አዲሱ የጋዛ የሰላም እቅድ ወይም ፒስ ፕሮፖዛል ይህንኑ የቀደመውን ስምምነት ወደ ጎን ብሎታል። አጠቃላይ ፍልስጤምን ችግር በመፍታት የጋዛን ችግር በዚህ ውስጥ አጠቃሉ መፍታት ይቻላል የሚሉ ሰዎች አሁን ጋዛና ጋዛ ላይ ብቻ ትኩረቱን አድርጎ የቀረበውን የሰላም እቅድ በተመለከተ የሰላ ሂሳቸውን በማቅረብ ጥብቅ ትችታቸውን ሲሰነዝሩ ይታያል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ኔታንያሁ በዋይት ሃውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን እንደተቀበሉ የተለያዩ ዓለም አቀፍ መገናኛ ብዙሃን ዘገባዎች አመላክተዋል።
እስራኤል በኳታር ላይ በ15 የጦር አውሮፕላኖች የታገዘ ጥቃት ማድረሷ በብዙ ሲያስወቅሳትም ቆይቷል። በጊዜውም ይሄው ያልታሰበ የእስራኤል ጥቃት የተፈጸመው በጋዛ የተኩስ አቁም እቅድ ላይ ለመነጋገር የሐማስና የኳታር መሪዎች በተሰበሰቡበት ወቅት ነበር። በዚህም በዶሃ እየተካሄደ በነበረው የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረሰችው ጥቃት ቢያንስ 5 ዝቅተኛ የሐማስ አባላትና አንድ የኳታር የጸጥታ ባለስልጣን መገደላቸውን የቀደሙ ዘገባዎች ያመለክታሉ። ኳታር በብዙ መልኩ ቁጣዋን የገለጸች ሲሆን ይህንኑ ጥቃትም ተከትሎ የአረብና ሙስሊም ሀገራት በዶሃ በመሰብሰብ ድርጊቱን ያወገዙበት ሁኔታም ታይቷል። ሆኖም በዚህ ጉዳይ ነገሩን ማብረድ የፈለጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋዊ ይቅርታ መጠየቃቸውን የአልጀዚራ ዘገባ አመልክቷል። A Qatari diplomatic source telling Al Jazeera that Israel's Prime Minister Benjamin Netanyahu has apologized to the Emir of Qatar for the killing of a Qatari citizen during Israel's attack on Hamas leaders here in Doha.